እኔ አልወዳደርም። አራራ ቀልድ ነው በልኝ እንዴ ሰይዶ መጫወቻ አረገን እኮ እንዴ ምንድነው? ይሄ መልእክት ለኢትዮጵያ ህዝብ ነው። እኔ ውድድሩ የቀረው 4 ቀን ነው ግን እኔ አልወዳደርም። በቃ መወዳደር አልችልም። እኔ ለምን እንቁላሉን እኔ አስጠይቂያለሁ፣ በሃይማኖት ማስጠይቂያለሁ። ሲህር ነው፣ ድግም ተሰርቶበታል፣ መተት ተሰርቶበታል ተብያለሁ። በእንደዚህ አይነት ነገር ደግሞ እኔ አልጫወትም። ስለዚህ ኢትዮጵያ ትኬት የገዛችሁ ውድድሩን ስፖንሰር ያደረጋችሁ ምናምን እኔ አልጫወትም ማለት ነው። በድግም ሰርቶ ነው። ከዚህ በፊትም ንቃተ ህሊናን በእንቁላሉ ከመታው በኋላ ነው በቃ ልጁ ከዛ በኋላ የጀዘበው ማለት ነው። ስለዚህ እኔ ውድድር አልወዳደርም። ትኬት የገዛችሁም ሰዎች በቃ ወይም ሌላ ተደባዳቢ ከውጭ አምጡልኝ። ሐሙስ ሌላ ከመጣችሁልኝ እገባለሁ። ግን ከዚህ ሰውዬ ከመተታም ሰውዬ ጋር አልገባም። በቃ ከዚህ ከበቀሉ ጋር አልገባም። ይኸው ቲሸርታችሁን ውሰዱ። አልፈልግም። ያዝ ውሰዱ። አራራ ቀልድ ነው በልኝ እንዴ ሰይዶ መጫወቻ አረገን እኮ እንዴ ምንድነው እንዴ? ከፈራው ፈራው አይልም እንዴ? ደሞ አሁን ንቃተ ህሊናም ይሄንን ቪዲዮ አይቶ ደሞ እንትን እንዳይል ምንድነው እኔም ጨዋታው ይደገምልኝ እውነቱን ነው ምናምን ብሎ ኧረ በለው እንዴ ትገባታለህ ብላችሁ እውነቴን ነው እንዴ ሜንሽን አድርጉት። መቀለጃ እንዴ ወይኔ ሌላ ሰው ነው። ጭራሽ እናቱ ናት። ጌታ ሆይ ማነው እዚህ ቪዲዮ ላይ ሜንሽን ያደረገኝ ግን እንዴ? እሺ እንደው ማለት ነው በጽሁፍ ጥያቄ ያለን እዚህ ጋር ምን ልጠይቅ ነው? ያው እንግዲህ በመጀመሪያ የፋይት በጣም መዘጋጀቱ የሆነ ብዙ ወጣቶችን ጠቅሟል። እንዲሁም ደግሞ አዳራሽ ላይ ቀጥታ ፋይቱን ማየት እንደሚችሉ ነግራችሁናል እና ፋይቱን የሆነ ጥልቁ ድረስ ገብተው ማየት ይችላሉ። ገዛ ቆንጨራይ በጎራዴ ነው ያረደ ጭራሽ ቁጭ አድርጎ በፊት እኮ ማለት ነው እነሱ በሰሩት ቪዲዮ ምናምን ሙድ እየያዘ ነው እንደዚህ የሚተርባቸው። አሁን ቁጭ አድርጎ ይሄ ራሱ ነው። እሺ ኧረ ይመቸው። በቃ ባይዘወይ ማለት ነው ለኔ ፐርሰናሊ መመሳሰል ማለት የሆነ የፀጉር ስታይል ወይም የሆነ ነገር ምናምን ሰው የዛን ሰው ስለተከተለ አይደለም፣ ለኔ ነው። ይሄ ልጅ ፀጉር ስታይል ራሱ እንደዚህ ባያደርግ ፊቱ ብቻ ከነ ብሬሱ ራሱ በቃ ራሱን ላሚን ያማል ነው የሚመስለው። ሶ የሚገባውን ሰፖርት ቢያገኝ ደስ ይለኛል። በእርግጠኝነት ደግሞ ልጁ ያሳካዋል። ብቻ ይሄ በጣም ነው የሚመስለው። በስማ ልክ እኔ ደሞዜን ስቀበል እሺ መጡ አበዳሪዎች መጡ፣ መጡ አከራይ መጡ፣ መጡ ባለ ሱቆች መጡ፣ መጡ አስቤዛዎች መጡ፣ መጡ ምግብ ቤቶች መጡ እንዴ! መጡ ወላጆች መጡ። ደሞዜም አልበቃኝ በአንድ ላይ ሲመጡ ሰብሰብ ባርገ ወንድሞቼ መጡ፣ ወጪዎቼ መጡ እኮ ወጪዎቼ ቢላቸው ይሻላል። ኧረ ወይኔ ሰብሰብ ባርጎ እኮ ወጪዎቼ መጡ ቢል ይሻላል።